በዛሬ ቪዲዮ ለልጅ የተሰኘ ቤተሰብ ተከታታይ ድራማ ላይ ሳደቲን ሙምታዝን አግቶ የሚይዝበትን ሰላዩ ማን እንደሆነ የሚያውቅበትንና የሲናን እናት ፖይራዝ ፖሊስ እንደሆነ የምታውቅበትን ሶንጉል በመጨረሻ ለሙምታዝ መረጃ የምትሰጥበትንና ፖይራዝ ሴማም የሚገድልበትን እንዲሁም ሌሎች ማስደንጋጭና ኮሜንቶችን እየቀርብ ያለው ወደ ትዕይንቱ አለፍኩኝ። ለልጄ አሁን ላይ ባህሪ ኦማር የሆነ ትልቅ ጥርጣሬ ያለው እሱም ጥርጣሬው ደግሞ ሙምታዝ እየተባለው ፖሊስ ለዛፈር እንደሚሰራ ነው። ግን ከመካከላቸው አንድ ሰላይ እንዳለም ታውቋል። ስለዚህ ሳደቲን ሙምታዝን እንዲለይዘው ወዲያው ባህሪ ኦማር ይልከዋል። በፍጥነትም ወደዛ ስፍራ ሳደቲን ያመራል ወደሚገኝበት። ይህ በእንዲህ እንዳለ ደግሞ በሌላኛው ስፍራ ሳደቲንን እየተመለከተው ፖይራዝ አለ። ፖይራዝ ሙምታዝን እየተከታተለው ነበር። ከሱም ጋር ሊገናኝ ነበር። ግን በድንገት ሳደቲንን ሲያገኘው እናም ደግሞ ሳደቲን ሙምታዝን ይዞት ሲሄድ መሳሪያም ከኋላ ሲደቅንበት ሁሉንም ነገር ፖይራዝ ከሩቅ ሆኖ ይመለከታል። ሳደቲንን ሙምታዝን መኪና ውስጥ አስገብቶ ይዞት ወደ አንድ መጋዘን ውስጥ ያመራል። ይህንንም ጉዳይ እየተመለከተው ፖይራዝም ተከትሏቸው ወደ እነሱ ጋር በፍጥነት ይሄዳል። ሳደቲን ፖሊስን በማያዝ ትልቅ ስህተት እየሰራ ነው ያለው። ዝም በል እባክህ፣ ግንባርን ብዬ እገልሃለሁ። አሁን ዛሬ እውነቱን ትነግረኛለህ። ከአንተ ጎን ማን ያለው እናም ደግሞ ሰላዩ ማን ነው? በቃ ተነግቶብሃል ሙምታዝ። ስለዚህ ቶሎ ብለህ ትናገራለህ። ለዛፍር እንደምሰራ ማውቀናል። ስለዚህ አሁን ቶሎ ብለህ በማለት እያስፈራራው ሳለ ከሩቁ ደግሞ ፖይራዝ ሁሉንም ነገር ይመለከታል። ሳደቲን ሴማ እንድታወጣጣለትና እንድታግዘው በፍጥነት ያለበትን ቦታ ልኮላት ቶሎ ነው ይፈልግሻለሁ በማለት ሙምታዝን እንደያዘው ይነግራታል። እሷም እሺ በማለት ትመልስለታለች። ሳደቲን ግን ምንም የሚያውቀው ነገር አልነበረም። ወዲያው በሚችለው አቅም ሙምታዝን ለማስፈራራት እየሞከረ ይገኛል። እናም ከፊት ለፊቱ የነበረውን ቆርቆሮ ጭንቅላቱ ላይ ማለትም የሙምታዝ መላጣ ላይ አስቀምጦ ኢላማን ለማመድ ባለው ግንባርን እላለው ሲል ያስፈራራል። እባክህ ሳደቲ እንደዛ አታርግ ብሎም ሲናገር ቶሎ ብለህ ግንባር ላይ አድርገው እሱን ቆርቆሮ በማለት መላጣው ጭንቅላት ላይ እንዲቀመጥ ያደርግና ወዲያው መሳሪያውን ተኩሶ ኢላማውን ይመታል። በዚህ ሰዓት ላይ በጣም የደነገጠውና እንዲሁም ደግሞ አሁን ላይ ሳደቲን እንደማይተው የገባው ሙምታዝ ማነው ያ ሰው ንገረኝም ብሎ ሲጠይቀው፣ በሌላ በኩል ፖይራዝ መሳሪያውን ደቅኖ ሳደቲን ላይ ለመተኮስ ከአንድ ሁለት እያለ ነው። በድንገት ግን ስም ይጠራል። አዎ ሙምታዝ ስም ይጠራል። ይህ በእንዲህ እንዳለ በሌላ በኩል ደግሞ ሴማ በፍጥነት ወደ ሳተኒቲን ጋር ትሄዳለች። ሴማ ናት። ምን ሴማ ናት? በቃ ሁሉንም ነገር ያቀናበረችው እሷ ናት። ከዛፈር ጋር ገንዘብ የተቀበለችው እና ደግሞ አጭበርባሪዋ እሷ ናት። ኦፈር አቅርበውልኛል፣ እኔ እንድስማማም አድርገውኛል። እናም በመጨረሻ እኔም ለዛፈር እንድሰራ አድርገውኛል። የእውነትን ነው እያወራ ያለው በማለት ይጠይቀዋል። በዚህ ሰዓት ላይ ሳደቲን በሰማው ነገር በጣም ደንግጦ ሙምታዝ ላይ መሳሪያውን ተኩሳለሁኝ በሚልበት ሰዓት ላይ ባላሰበው ሁኔታ ከኋላ ፖይራዝ መጥቶ ግንባሩን ይመተዋል። ጀግና ፖይራዝ በማለት ሁለቱም እርስ በርስ ሲደናነቁ ናቶሎን ሴማ እየመጣች ነው በማለት ፖይራዝ ሙምታዝን ይዞ ይሄዳል። ሳደቲን ወለሉ ላይ ወድቆ ሳለ ከኋላ ግንባሩ ተመቶ ወድቋል። ማን እንደመታው ፈጽሞ አያውቅም። በዚህ ሰዓት ላይ ሴማ መታ እንዲነቃም እየነገረችው ምን ተፈጠረም ስትለው ሙምታዝና እንዲሁም ፖይራዝ እንዳመሉት ይገባቸዋል። ሁለቱም ተመልሰው ቢመጡም ግን ምንም ነገር ማግኘት አልቻሉም። ሳደቲን በዚህ ሰዓት ላይ በጣም ሲናደድ፣ በሌላ በኩል ደግሞ ሴማ ካሜራና እንዲሁም ደግሞ የሆነ ነገር እንደነበር እዛ መንገዱ ላይ ትመለከታለች። ስለዚህ ያ ሰው ማን እንደሆነና ከሙምታዝ ጋር አብሮ ሲሰራ የነበረውን ሰው መያዝ እንደምትችል ይገባታል። ምን አይነት የተባረከ ቀን ነው! እናም ዛሬ ሰላዩን አወቅ ነው በማለት ስትደሰት፣ ፖይራዝ ደግሞ ሙምታዝን ከመኪና ውስጥ አውርዶ ወዲያው የእውነትን ያዳንኩ ለምንድን ታውቃለህ? አታውቅም። እኔ አንተን ያዳንኩ ልገል ነው። ምንድን የምታወራው ፖይራዝ? አትጀጃል በማለት ሙምታዝ ሲናገረው፣ ማንም ሰው ሳይመለከታት የቤቱን መጨለብ የሰውን አለመኖር ተገን አድርጋ ሶንጉል እያንዳንዱን የሲማን ፋይሎችና እሷ ፒሲ ላይ የነበረውን የባህሪ ኦማርን ሁሉንም ዳታዎች በፍሌሽ ትጭናለች። አዎ ትክክለኛዋ ሰላይ ከፖይራዝ ቀጥሎ እሷ ነበረች። ሙምታዝ ከሶንጉል ጋር አብሮ እየሰራ ነበር። ወገቡንና ከኋላ አንገቱ ላይ ተመቶ የነበረው በጣም የተበሳጨው ሳደቲን ሶንጉል እያለ ሚስቱን መጠራት ይጀምራል። በሌላ በኩል ደግሞ ፋይሉ እስካሁን ድረስ 100% ያላለላት ሶንጉል አለች። ባላው ሲጠራት ምንም ማድረግ አልቻለችም። በመጨረሻ እያንዳንዶቹን በራፎች እያንኳንኳ ሶንጉልን ብሎ ቢጠራትም ዝምታን ትመርጣለች። ምክንያቱም ፋይሉን መጫን ስለነበረባት። በዚህ ሰዓት ላይ ስልኳም ይጠራል። እሷ ግን ፍሌሹን ይዛ የባህሪ ኦማርን መረጃ ሰርቃ ወደ ኪሷ ታስገባለች። ሶንጉል በመጨረሻ ከሙምታዝ ጋር ትገናኛለች።
እናም ከተገናኙ በኋላ በእጇ የገባውን ፋይልና ያንን ከሴማ ላይ የተሰረቀውን ፍሌሽ ልሰጠው ስትል ዳግመኛ ግን ምንም አይነት ነገር እንዳይጠይቃትና እሷ ላይ ይዞባት ያለውን መረጃ በሙሉ እንዲያጠፋ ትነግረዋለች። እሱም በበቃ አምጪ፣ እኔን ማስፈራራትም ሆነ ምንም ነገር መጠየቃት ጀምሮ ሲናገር እሷም አልሰጥህም ብላም ስትነግረው በግዴታ ሙምታዝ ከሶንጉል ላይ ፋይሉን ይቀበላትና እንድትሄድ ይነግራታል። በመጨረሻም ሙምታዝ ለዛፈር ደውሎለት እያንዳንዶቹ መረጃዎች እጁ እንደገቡና አሁን ፖሊስ እጅ መግባቱ በጣም እንዳስደስተው ሲነግረው ዛፈር ከጠበቃው ጋር በጣም ደስ ብሎት ዛሬ ባህሪ ኡመርን አሸነፍነው በማለት ይደሰታል። እናም ሙምታዝ አግኝቶ የነበረውን መረጃዎች ለመጠቀም ሙከራ ያደርጋል። በሌላኛው ስፍራ ሴማ አሁን ያንን የካሜራ ግጭ አግኝታለች። እጇም ገብቷል። በዚህ የተነሳ ለባህሪ ኡመር ደውላለት ትልቅ መረጃ ሰጣለሁ፣ እናም በመካከላችን ያለውን ሰላይ ይዤዋለሁ፣ አግኝቼዋለሁ በማለት ባህሪ ኡመርን ሁሉንም ሰዎች እንዲጠራና ቤት ውስጥ እንዲጋብዝ ትነግረዋለች። በሌላ በኩል ዙልፊከር በጣም የሚወዳትና የሚያፈቅራትን ሴት ማፊያ ስለሆነ ብቻ እንደማይወዳትና ከዚህ በኋላ እሱ ህይወት ውስጥ መግባት እንደማትችል ነግሮ ልቧን ሰብሮ ወደ ቤቷ ይልካታል። እሷም በጣም ልቦቿ ይሰበራሉ። ዙልፊከርም ልቡ ተሰብሮና በጣም አዝኖ ስለነበር ዛፈር መጥቶ ያጽናናዋል። ወዲያው እቅፉ ላይ አድርጎ እንዲያለቅስ ይፈቅድለታል። አሁን ላይ የሲናን እናት በጣም ሰክራ ቤት ውስጥ ፖይራዝ እያመጣት ይገኛል። እሷን አቅፎ ሲያመጣትና የሰከረችውን በጣም የሚያስጠላ ሁኔታ ላይ የነበረችውን የሲናን እናት ሲንከባከባት የተመለከተችው አይሲጉል በጣም ቀንታ ካለችበት ስፍራ ትወጣለች። ከቤት ውስጥ ለቃለት ትሄዳለች። በዚህ ሰዓት ላይ ነበር ሴማ ለሱ የደወለችለት። እናም ዛሬ ትልቅ መረጃ እንዳላትና ህይወት ወይንም ደግሞ ሞት ለሱ መፍትሄ እንደምትሆን ትጋብዘዋለች። እሱም በዚህ ሰዓት ላይ እሺ በማለት ሴማ ያቀረበችለት ጉዳይ በጣም አስደንግጦትና እናዶት ወዲያው በፍጥነት ወደዛ ቤት ውስጥ ለመሄድ ሙከራ ያደርጋል። ግን በዚህ ሰዓት ላይ ነበር ወደ ባህሪ ኡመር ውስጥ አንድ ፖስታ የተላከው። ያን ፖስታ ደግሞ ቀጥታ ሰራተኞቹ ለባባ ይሰጡታል። እሱም ሁሉንም እንዲወጡ ተናግሮ ያንን ነገርም ያንን ፖስታም ሲያወጣው ሴማ መረጃ አሳልፋ እንደሰጠችና ለሷ $500,000 ከዛፈር እንደተላከላት የሚያሳይ መረጃ ነበር። ይህንን እየተመለከተው ባባም በጣም ይናደዳል። ፖይራዝ ዛሬ ሴማ እውነታውን እንዳወቀችና አልታጋልጠው እንደሆነ ለሙምታዝ ሲነግረው ሙምታዝ ደግሞ ከሷ በላይ እኔ እኮ ቀመረኛ ነኝ፣ ዛሬ እኔ እሷን አጋልጣታለሁ፣ ለሁሉም ሰዎች እንድትያዝ አደርጋታለሁ፣ እሷ አጭበርባሪ እንደሆነች እናገርባታለሁ ሲለ ፖይራዝ ይነግረዋል። ፖይራዝ ግን መረጃ ይዘብኛለች ብሎም ሲናገር በቃ ጥፋ ቢለውም ግን ፖይራዝ ወደ ባባ ጋር ይመጣል። ሴማ መረጃውን ይዣለሁ፣ ዛሬ ሁላችሁም ተሰብሰቡ ስትል ሁሉንም የተጠራች ባባን እንደምትፈልገው ተናግራ ሁሉም እንዲሰበሰቡ ታደርጋለች። ግን ባህሪ ኡመር በጣም ተናዶ ነበር። ወደ እነሱ ጋር ከቀረበ በኋላ ምንድነው ሴማም ብሎ ቢጠይቃት እኔ እውነታውን ልነግርህ እፈልጋለሁኝ ባባ፣ ዛሬ ማን ከመካከላችን ሰላይ እንደሆነ አውቃለሁ ብላ ስትናገር በመካከል ፖይራዝና እንዲሁም ሶንጉል ይደነግጣሉ። ምክንያቱም ሁለቱም ሰላይ ስለነበሩ። ግን ባባ እሷን አላስጨርሳትም። ሰላይ ካልሽ አይቀር ዛሬ እኔ ትክክለኛውን ሰላይ ደርሼበታለሁ። አጭበርባሪው ማን እንደሆነ ገብቶኛል። ከዛፈር $500,000 የተቀበለው እንዲሁም ደግሞ አንቺ መረጃዎችን አሳልፈሽ ለፖሊሶች ሰጥተሻል በማለት ሴማን ይኩሳታል። ሴማም ወረቀቱ ፊት ለፊቷ ላይ ሲወረወር በጣም ትደነግጣለች። በዚህ ሰዓት ላይ አጭበርባሪ ነሽ እናም ደግሞ ከሃዲ ነሽ፣ እኔን ልትበቀኝ ስለፈለግሽም ሲላት እኔ ይህንን አልሰራም፣ እኔ እኮ አንተን እንደ አባቴን የማይ ብላ ልትሟገት ብትሞክርም ግን ሊሳካላት አልቻለም። አስቀድሞ ሙምታዝ ቀመሩን ቀምሮ ስለነበር ነው። ግን ይህ በእንዲህ እንዳለ አጭበርባሪው ሌላ ሰው ነው ብላ ስትናገር ማን ላይ ልታሳብቢ ነው ብላም ስትጠየቅ ፖይራዝ ትላለች። ፖይራዝ በዚህ ሰዓት ላይ ምንድነው መረጃሽን ብሎ ሲጠይቅ ካሜራ ቅጂ እንደሆነ ስታሳይ ፎቶ፣ እሱም ግን በዚህ ሰዓት ላይ የካሜራ ቅጂ አምጥተሽን አጭበርባሪ ነው ልትይ ትችላለች። እሺ ሁሉም ሰዎች አመኑሽ፣ ግን ከአንቺ ፒሲ ላይ አውጥቼ መረጃ እኔ እንዴት ልሰጥ እችላለሁ? እንዴት ፓስወርድሽን እንዴት ደግሞ ፒሲሽን ላገኝ እችላለሁ? እናም ባባ ደግሞ የኔን ህይወት አድኖልኛል፣ እናም ልጄን ከኔ አድኗታል ብሎም ሲናገር ዛፈር አፍን ዝጋ፣ እሷ አጭበርባሪ አይደለችም ሲል አንተ ዝም በል በማለት ይናገራል። ሳደቲንም እኔ አስቀድሜ መረጃ ሰምቼ ነበር። ሙምታዝን ይዞ በነበረበት ሰዓት ላይ ሴማ ከዛፈር ጋር እንደምሰራ ነግሮ ነበር፣ ግን አላመንኩትም ብሎ ሲናገር በዚህ ሰዓት ላይ ሶንጉል አጭበርባሪ ነበረችና እንዴት አንቺ ባባን ትሸጪዋለሽ? እንዴት በባባ ላይ ትመሰክሪያለሽ? ትወነጅሊያለሽ? ብላም ስትነግራት በዚህ ሰዓት ላይ ሴማ በመጨረሻ ትወርቃለች። እናም ባባ አንድ ውሳኔን ይወስናል። ግደሏት ይላል። ግደሏትም ካለ በኋላ መሳሪያውን አውጥቶ ለእያንዳንዳቸው ይሰጣቸዋል። መሳሪያውን ግን የሚቀበል ሰው ይጠፋል። በመጨረሻ ግን ፖይራዝ መሳሪያው ሲሰጠው መሳሪያውን ይዞ ወዲያው
አሁን ሴማን ለመግደል ከቤት ውስጥ ይዟት ይወጣል። ሁሉም ያዝናሉ። ሁሉም ይቅርታን ይጠይቁላታል፣ ሳደቲንም ሳይቀር። አባዬ እባክህን ይህንን አታርግ እያለ ይማጸናል። እናም በሌላ በኩል ሴማና እንዲሁም ፖይራዝ ተያይዘው ሲሄዱ አንተ ነህ አይደል ብላም ስትጠይቀው ጥሩ ሲል ይመልስላታል። ወዲያው ሁለቱም ተያይዘው ወደምትገደልበት ቦታ ሴማ ትሄዳለች። ዛፈር ሊያድናትን ቢሞክር ግን አልተሳካለትም። አይሲጉል ወደዚያ ስፍራ ስትመጣ ፖይራዝ ሴማን ሊገድላት እንደሆነ ይነገራታል። እሷም በጣም ተናዳ በፍጥነት ልታድናት ትሄዳለች። ትክክለኛው አጭበርባሪ አንተ ነህ፣ እናም ደግሞ ወንጀለኛው አንተ ነህ። አውቃለሁኝ ፖይራዝ፣ ሁሉንም ሰዎች አጭበርብረሃል፣ እየዋሸ ነው። ሴማ እድል አልሰጠሽኝም፣ በወደማይመለከትሽ ቦታ ነው የገባሽው፣ ስለዚህ ዛሬ ትሞቻለች በማለት ፖይራዝ መሳሪያውን ደቅንባታል። ባህሪ የላከውን መኪናም ይመጣል፣ ሬሳውን መጫኛ። በሌላ በኩል ደግሞ የሲናን እናት አንድን መጽሐፍ እያነበበች ሳለ ፖይራዝ ካራይሊ ከፖሊሶች ጋር ተስማምቶ የሚሰራ ሰላይና ፖሊስ እንደሆነ ትመለከታለች። አይሲጉል ሴማን ለማዳን ስትሞክርና በፍጥነት ስትሮጥ፣ በሌላ በኩል ባባ ሀሳቡን ቀይሮ ሳደቲንን ሂዳ አድናት ብሎም ሲነግረው፣ በዚህ ሰዓት ላይ ዛፈርም ሆነ ሁሉም ተያይዘው በፍጥነት በሩጫ ሲሄዱ፣ ግን ደግሞ ፖይራዝ መግደል ነበረበትና ሴማን መሳሪያውን ይተኩስባታል። ሁሉም ይደነግጣሉ። ባህሪ ኦማርም ቢሆን በሰራው ስራ በጣም ይጸጸታል። ፖይራዝ ካራይሊ ሴማ ላይ መሳሪያውን ተኩሶ ይጥላታል።